አንዴ ነብያችን ሰለላሁ ዐለይሂ ወሰለም አታ መቅበረተን የህይወታቸው ፍጻሜ አካባቢ ነብዩ ሰለላሁ ዐለይሂ ወሰለም ቀብር ዚያራ ከሰሃቦች ጋር ሄዱ ልክ እንደሄዱም በቂዕ ላይ የሚገኙ ሰሃቦችን አሰላሙ አለይኩም ዳር ቀውም ሙእሚኒን ሰላም በእናንተ ላይ ይሁን እናንተ ሙእሚናን አሉ ወኢና ኢንሻአላሁ ቢኩም ላሂቁን እኛ ኢንሻአላህ ከናንተ ጋር እንገናኛለን አሉና በትካዜ ካሰቡ በኋላ ለሰሃቦች ዞር ብሎ ምን አሏቸው ወዲቱ አና ቀድ ረአይና ኢኽዋንና እንደወደድኩ አላህ ቢያሳካልኝ ወንድሞቻችንም ባየናቸው አሉ ነብዩና መሐመድ ሰለላሁ ዐለይሂ ወሰለም ከዛ ሰሃቦች ጠየቋቸው አወለስና ኢኽዋኑከ ያ ረሱላህ እኛ አንተ ወንድሞች አይደለንም እንዲያሏቸው قال انتم اصحابي እናንተማ የኔ ባልደረባ ነው የምትባሉ ወንድሞችማ ኢኽዋኑና الذين لم يأتوا بعد አሁን ወደ ዱንያ ለመጡ ለወደፊት የሚመጡ ምእመናኖች የኔ ተከታይ ናቸው ወንድሞች ማለት فقالوا كيف تعرف من لم يأتي بعد አሁን ያልመጣን ለወደፊት يوم القيامة እንዴት ብለህ ነው የምታውቀው አሏቸው የአላህ መልእክተኛ فقال نبي سيملس منالو فإنهم يأتون غرا محجلين من الوضوء ግንባራቸውና እግሮቻቸው ያበሩ يوم القيامة መቶቼ ወደኔ ይመጣሉ وانا فريطهم እኔ ቀድሚያቸው على الحوض حوض ላይ ኡመቶችን ቆሜ ተጠብቃቸዋለሁ አላህ ምነው እነሱን ባሳየናሉ ያ አላህ መልእክተኛ እኔ እናንተ መናፈቃቸው ነው